ጤና ይስጥልኝ ተመልካቾቻችን ለዕለቱ የመራረጥናቸውን ዋና ዜናዎች በምልክት ቋንቋ እናቀርባለን። ከኛ ጋር አብራችሁን ቆዩ። በስድስተኛው ሀገራዊ ምርጫ መራጮች ምዝገባ በተጠበቀው ልክ ባለመሆኑ ምዝገባው መራዘም አለበት ሲሉ የተፎካካሪ ፓርቲዎች ተናገሩ። ፖለቲካ ፓርቲዎቹ በመገናኛ ብዙሃን ያደረጉት ያሉት የምረጡኝ ቅስቀሳ በጥሩ ሁኔታ እንደሚገኝ ነው ፓርቲዎቹ የገለጹት። ሊጠናቀቅ 3 ቀናት ብቻ የቀሩት የመራጮች ምዝገባ በሚጠበቀው ልክ መራጩ ሕዝብ ለመራጭነት የሚያበቃውን የምርጫ ካርድ ለመውሰዱ ከወዲሁ ምርጫው ላይ የተደቀነ ፈተና ሆኗል። የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ሊቀመንበር ፕሮፌሰር በየነ ጴጥሮስና የኢዜማ ስራ አስፈጻሚ አባል አቶ ግርማ ሰይፉ ከምርጫ ጣቢያዎች ዘግይቶ መከፈት ጋር በተያያዘም የመራጮች ምዝገባ መራዘም እንዳለበት ይገልጻሉ። የምርጫውን ቁልፍ የሆነውን የመራጮች ምዝገባ ነው ቁልፍ የሆነው ምንድነው ተግባር። ይሄ በብቃት ካልተከናወነ ምርጫ አለ ማለት አይቻልም። ምርጫ ቦርድም የምነግረን በየጣቢያው ማዳረስ አልቻለም። እነዚህ መመዝገቢያ ካርዶቹ ነው በቂ እንትን የሚሉት ራሳቸውን በአደባባይ የሚናገሩት ነገር ነው። ስለዚህ ለዚህ ሁሉ መፍትሄ ሊሰጠው ይገባል እና ፈጥኖ መፍትሄ መስጠት ካልተቻለ የእጩዎች ምዝገባ ጊዜ መራዘም አለበት። አሁን ባለው ሁኔታ ከአዲስ አበባ ውጭ ሁሉ ያልተከፈቱ ጣቢያዎች እንዳሉ ነው መረጃ ያለን። ተጨማሪ ጊዜዎች መስጠት አለባቸው ብለን እናምናለን። እንዲመዘገቡ በእኛ በኩል የፓርቲውን መሪ ጨምሮ የተለያዩ በሰዎች ዘንድ ታዋቂ የሆኑ ሰዎችን ለቅስቀሳ እንዲወጡ እያደረግን ነው። እኛ ቤት ለቤት እየሄድን መራጮች እንዲመዘገቡ እየቀሰቀስን ነው። ይህንን ግን ሁሉም ሰው እንዲሰራው እንጠብቃለን። እኔ በግሌ አንድ ቀን መንግስት ኦፊሻሊ የካርድ መውሰጃ ቀን ብሎ ስራ ቢዘጋ ደስ ይለኛል። በሌላ በኩል የፖለቲካ ፓርቲዎች የመገናኛ ብዙሃን የምረጡኝ ቅስቀሳን በተመለከተም በጥሩ ሁኔታ ላይ እንደሚገኝ ፕሮፌሰር በየነ ጴጥሮስ ገልጸዋል። በዘንድሮ ዓመት እውነቱ ምንም እኔ ብዙ እንከን በማላወጣለት ደረጃ የመገናኛ ብዙሃን ምንድነው ሰዓቶች ወይም ጊዜ እንትኖች በብዙዎቹ ተሰጥቷል። እኛ አሁን 76 አጋጣሚዎች እንደሚኖሩ ነው በዝርዝር ተስቦ የተሰጠን ማለት ነው። ስለዚህ በእነዚህዎቹ መልእክታችንን ለማስተላለፍ እየተንቀሳቀስን ነው፣ በሬዲዮም በቴሌቪዥኑም። የኢዜማ ስራ አስፈጻሚ አባል አቶ ግርማ ሰይፉ በበኩላቸው የምረጡኝ ቅስቀሳና ፉክክሩም በቀጥታ ስርጭት አለመሆኑ በክርክሩ ላይ መቀዛቀዝ አምጥቷል ብሎ ፓርቲያቸው እንደሚያምን ገልጸዋል። አንዱ ራሱ እኮ የመራጮችን ስሜት የሚያቀዛቅዘው እንደዚህ አይነት የቀጥታ ስርጭት ክርክሮችን ምን አይነት ይፈልጋል፣ ምን እንደሚመርጥ ይፈልጋል። አማራጭ ሲኖር ነው ምርጫ ያለው። ስለዚህ አማራጭ መኖሩን እንዲያውቅ እንደዚህ አይነት ፉክክሮች ምናምን መኖሩን ማሳየት ያስፈልጋል። ዜጎች ይወክለናል የሚሉትን ፓርቲ ለመምረጥ ከወዲሁ ለመራጭነት የሚያበቃቸውን የምርጫ ካርድ ሊወስዱ ይገባልም ሲሉ የፓርቲዎቹ አመራር ጥሪያቸውን አቅርበዋል። ማንነትን መሰረት ያደረጉ ጥቃቶችን መንግስት ሊያስቆም እንደሚገባ የሚጠይቁ ሰላማዊ ሰልፎች በአማራ ክልል የተለያዩ ከተሞች ተካሂደዋል። ከሰሞኑ በአማራ ክልል ሰሜን ሸዋ ዞንና አካባቢው በደረሰው ጥቃት ንጹሃን ተገድለዋል፣ ንብረታቸው ላይም ጉዳት መድረሱ ይታወሳል። በቅርቡ የተፈጸመውንና ከዚህ በፊትም በወለጋና በመተከል አካባቢዎች በአማራ ሕዝብ ላይ እየተፈጸሙ ያሉ ዘርን መሰረት ያደረጉ ጥቃቶችን የሚያወግዙ ሰልፎች በአማራ ክልል የተለያዩ ከተሞች ተካሂደዋል። የባህር ዳር ከተማ ነዋሪዎች በአማራ ሕዝብ ላይ እየተፈጸመ ያለውን ግድያና ማፈናቀል መንግስት በአስቸኳይ ሊያስቆም ይገባል ብለዋል። ሰው ሆኖ እስከተፈጠረ ድረስ በማንነቱ ሊጠቃ፣ ሊጎዳ፣ ሊገደል፣ ሊታረድ አይገባውም ብለን እናምናለን። ስለዚህ ለዛም ነው ወደዚህ ወደ ሰላማዊ ሰልፉ ተቀላቅለን ድምጻችን ለመንግስት ለማሰማት ወደ መንገድ ወደን ሳይሆን ተገደን የገባ ነው ማለት ነው። በተለያዩ ቦታዎች ዘርን መሰረት ያደረገ ጭፍጨፋ ስላለ ይሄ ሙሉ በሙሉ እንዲቆም ነው። በተመሳሳይም ደግሞ ከዚህ ጋር ተያይዞ አንድ ሀገር እንደ ሀገር ልትመራ የምትችለው በእያንዳንዱ ቦታ ሰላምና እኩል እይታ ሲኖር ነው። የተቃውሞ ሰልፉ በደሴ ከተማም ተካሂዷል። መንግስት አጥፊዎች ላይ አፋጣኝ እርምጃ እንዲወስድ የከተማዋ ነዋሪዎች ጠይቀዋል። ቅድመ ጥንቃቄ ቢደረግ ኖሮ እንደዚህ ነገሮች ወይም ደግሞ እንደዚህ የከፉ ጉዳቶች አያመጡም ብዬ አስባለሁ። ስለዚህ መንግስት እንደ መንግስት ቀድሞ ይሄን ነገር ማሰብና ጥንቃቄ ማድረግ አለበት። ምክንያቱም ወደፊትም እንደዚህ ነገሮች
ሊመጡ ይችላሉ። ወደ ሌሎች አጎራባች ወረዳዎችም እንደዚህ ነገር እየሰፋ ሊመጣ ስለሚችል ይህን ጥንቃቄ ማድረግ አለበት። ከፍተኛ ሀዘን ነው የተሰማኝ። በጣም ከፍተኛ ሀዘን ነው። ለምን እርስ በርስ ራሳችንን ኢትዮጵያዊ አንድነታችንን ማስከበር የውጭ ጠላታችንን መከላከል ሲገባን የብስ ደግሞ እርስ በርስ እየተዋጋን መተላለቁ በጣም የሚያስደነግጥም የሚያሳዝን የሚያሳፍርም ስራ ነው ብዬ ነው መናገር የምፈልገው። በተመሳሳይ የተቃውሞ ሰልፎቹ በኮምቦልቻ፣ ደብረ ማርቆስና ወልዲያ ከተሞች ተካሂደዋል። የዳያስፖራው ማህበረሰብ ለታላቁ የኢትዮጵያ ህዳሴ ግድብ ግንባታ የሚያደርገውን የገንዘብ ድጋፍ በቀጣዩ ሁለተኛ ዙር ውሃ ሙሌት ጋር በተገናኘ አጠናክሮ እንደሚቀጥል ጥሪ ቀረበ። እስካሁን ድረስ ለህዳሴው ግድብ ድጋፍ ያልተለየው የዳያስፖራው ማህበረሰብ ከ50 ሚሊዮን ዶላር በላይ ገንዘብ ድጋፍ አድርጓል። የኢትዮጵያውያን ህልውና የሆነው የህዳሴው ግድብ በእስከዛሬው የግንባታ ሂደት ውስጥ ሲያልፍ በሀገር ውስጥ ከሚኖሩ ኢትዮጵያውያን ባለፈ በውጭ ሀገር የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የዲያስፖራ ማህበረሰብ ትልቅ አሻራ ያረፈበት ነው። ለህዳሴ ግድቡ በፋይናንስና በዲፕሎማሲው ዘርፍ አበርክቶት እያደረገ ያለው የዲያስፖራው ማህበረሰብ ግድቡ ተጠናቆ ጥቅም ላይ እስኪውል ድረስም ድጋፉን አላቋረጠም። የኢትዮጵያ ህዳሴ ግድብ ለዲያስፖራ አንድ የሀገር ህልውና መገለጫ አድርገን ነው የምናስበው እና እያንዳንዱ ዲያስፖራ የህዳሴ ግድብ አልቆ የኢትዮጵያ ህዝብ የኃይል አቅርቦቱ አልፎ ደግሞ የሀገር ኢኮኖሚን የመደጎሙ ስራ ላይ እንዲውል ከፍተኛ ጉጉት አለው። ከፍተኛ ገንዘብ በአንድ ጊዜ የከፈሉም ኢትዮጵያውያን አሉ። እስከ 100,000 150,000 ብር ዶላር የከፈሉም እንዳሉ እናውቃለን። ፕሮጀክት ከተጀመረ ጊዜ ጀምሮ ዲያስፖራው በሀሳብ ገንዘቡን በመስጠት ቦንድ በመግዛት እና አድቮኬት በማድረግ ሀሳቡንም ዲፕሎማሲውን በመደገፍ በጣም ከፍተኛ አስተዋጽኦ እያደረገ ነው የቆየው። እንግዲህ አሁን 10 ዓመቱን እያከበርን ነው። በእነዚህ 10 ዓመታት የዲያስፖራውን ድጋፍ በምናይበት ጊዜ ከ50 ሚሊዮን የአሜሪካን ዶላር በላይ የሆነ አስተዋጽኦ አድርጓል፣ በገንዘብ የሚሰላው ማለት ነው። ዲያስፖራ የራሱን አሻራ መጣል አለበት ብለን እናምናለን። ዲያስፖራ ያንን መጨረስ አለበት ብለን እናስባለን። ለዚህ ደግሞ የኢትዮጵያ ኤምባሲ በ50 ስቴቶች አሰራሮች እየነደፈ ነው ያለው። ዲያስፖራው እንዴት ገንዘብ ማዋጣት አለበት፣ እንዴት ግድቡን መርዳት አለበት፣ ይሄን አሻራውን በምን አይነት መልኩ ማስቀመጥ አለበት በሚል ትልቅ ስራ እየሰራ ነው። የህዳሴው ግድብ አሁን ካለበት 79 በመቶ ከፍ እንዲልና እንዲጠናቀቅ ታዲያ የዲያስፖራው ማህበረሰብ ከዚህ በፊት ሲያደርግ ከነበረው የፋይናንስ ድጋፍ በይበልጥ ሊያጠናክር ይገባልም ተብሏል። የኢትዮጵያ ህዳሴ ግድብ ሁለተኛ ዙር ውሃ አሞላል የሞት የሽረት ነው። ለኢትዮጵያ ህልውና አደገኛ የሆነ እንቅስቃሴ የሚደረግበት ይሄን ኢትዮጵያውያን አውቀው እልህ በተሞላበት ሁኔታ ይሄን ገንዘብ መዋጮ እንዲቀጥሉ የህዳሴ ግድቡ እስኪያልቅ ድረስ መንግስት ይፋ አቋሙን ገልጿል። ይሄ ለኛ ትልቅ ተስፋ ነው እና በዛ ተስፋ ተንጠልጥለን እኛ ደግሞ ማድረግ ያለብን የገንዘብ መዋጮን ማጠናከር ነው። ቤተሰቦቻችን መስዋዕትነት ከፍለው ያልኩ 79% ድረስ አድርሰውታል። ቀሪው የኛ አሻራ ነው። የኛ አሻራ መቀመጥ አለበት። ለልጆቻችን የምንነግረው ታሪክ መኖር መቻል አለበት። ሰዎች የከፈሉትን ዋጋ፣ ቤተሰቦቻችን የከፈሉትን ዋጋ ብቻ እንደ ታሪክ ማውራት ሳይሆን እኔ እንደ ግል ሰለሞን ለህዳሴ ግድብ ምን አደረኩ፣ ለልጆቼ ምንድነው የምነግረው? ከዚህ ከኔ የሚጠበቀው የዲፕሎማሲ ስራና የገንዘብ ማዋጣት ነው። ከምንም ጊዜ በበለጠ ደግሞ እንደውም የገንዘብ ማዋጣቱ ጉዳይ የግድ እና አስፈላጊ ነገር ሆኖ ነው ያለውና እንዳልከው ወደፊት በተጠናከረ መልኩ ይሄ 50 ስቴት ስትራቴጂ የሚለውን ተጠቅመን በቂ ገንዘብ ማሰባሰብ እንችላለን ብዬ አስባለሁ። የኤሌክትሪክ ብርሃን ላላገኙ 65 ሚሊዮን ኢትዮጵያውያን ተስፋ የሆነው ታላቁ የህዳሴ ግድብ በመጪው ክረምት ሁለተኛው ዙር የውሃ ሙሌት ለማድረግ ቀጠሮ ተይዞለታል። በከፍተኛ የትምህርት ተቋማት የማህበራዊ ሳይንስና የስነ-ሰብ ዘርፍ የተካሄደው የስርዓተ ትምህርት ክለሳ የተሳሳቱ ትርክቶችን ሀገራዊ ፍቅርን በሚያገሉበት መልኩ ተዘጋጅቶ መጠናቀቁን የዲላ ዩኒቨርሲቲ አስታወቀ። ማህበራዊ ሳይንስና የስነ-ሰብ ዘርፍ የቅድመ ምረቃ ፕሮግራሞች ሀገራዊ ስርዓተ ትምህርቶች ማበልጸጊያ ጉባኤ በዲላ ዩኒቨርሲቲ ተካሂዷል። ትምህርት ተቋማት በማህበራዊ ሳይንስና በስነ-ሰብ ዘርፍ የተካሄደው የስርዓተ ትምህርት ክለሳ ትክክል ያልነበሩ ትርክቶችን በማረም ሀገራዊ አንድነትን በሚያጎለብት መልኩ
ተዘጋጅቶ የተጠናቀቀ መሆኑን የዲላ ዩኒቨርሲቲ አስታውቋል። የዲላ ዩኒቨርሲቲ የአስተዳደርና ተማሪዎች አገልግሎት ምክትል ፕሬዝዳንት ዶክተር ዳዊት አየሶ እንደገለጹት ዩኒቨርሲቲዎች ከተደራሽነት፣ ፍትሐዊ ተሳትፎና አግባብነት አንጻር ያሉባቸውን ችግሮች ለመፍታት ዘርፈ ብዙ ተግባራት ሲከናወኑ ቆይተዋል ብለዋል። በትምህርት ዘርፍ ማነቆ ሆነው የቆዩትን የጥራትና አግባብነት ችግር ለመቅረፍ የስርዓተ ትምህርት ክለሳ ቁልፍ ተግባር መሆኑንም አመልክተዋል። በሀገራችን የታዩ አንድ ቁልፍ ጉዳዮች ምንድነው? ከሀገር ፍቅር፣ እርስ በርስ መዋደድ ጋር የተያያዙ ጉዳዮች አብዛኛው የሚገናኙት ከማህበራዊ ሳይንስ ከሚሰጡ ትምህርትና ስርዓተ ትምህርቶች ጋር የተገናኙ ናቸው። ስለዚህ ይህ ስርዓተ ትምህርት አሁን የተዘጋጀው ዜጋው አገሩን እንዲወድ እርስ በርስ መዋደድና መቻቻል በሚያስችል መልኩና መጪው ትውልድ ምክንያታዊ በሚሆንበት መንገድ የተቀረጸ የትምህርት ፍኖተ ካርታን መሰረት በማድረግ በማህበራዊ ሳይንስና በስነ ሰብእ ዘርፍ በሀገሪቱ ዩኒቨርሲቲዎች የሚገኙ 55 ፕሮግራሞች በስርዓተ ትምህርት ዝግጅቱ ላይ መካተታቸውን የገለጹት ደግሞ የዩኒቨርሲቲው አካዳሚክ ፕሮግራሞች ዳይሬክተር ዶክተር ደረጀ ኃይሌ ናቸው። በስርዓተ ትምህርቱ ከዚህ ቀደም በ3 ዓመት የሚሰጡ ፕሮግራሞች ወደ 4 ዓመት ከፍ ያሉ ሲሆን በሀገር አቀፍ ደረጃ ተመሳሳይና ወጥ በሆነ መልኩ ሁሉን ያማከለ ሆነው እንደተዘጋጁ አስረድተዋል። የኢንዱስትሪውን የቀጣሪ ድርጅት ፍላጎታቸውን ያማከለ እንዲሆን የነሱን ግብአት ለመቀበል አንዱ ዋና የዚህ የመርሃ ግብሩ ዓላማ ነው። እንዲሁም የተለያዩ ተቋማት ፕሮግራሞችን እየሰጡ ስለሆነ የተዋደደ ወይም በእንግሊዝኛው ሃርሞናይዝድ ካሪኩለም የምንለውን በአገር አቀፍ ደረጃ ተመሳሳይ የሆነ ወጥ የሆነ ስራ ትምህርቶችን የማዘጋጀት ስራ እየተሰራ ነው። ስለዚህ በዚህ መርሃ ግብር ላይ እንግዲህ ግብአቶች ከሁሉም ባለድርሻ አካላት ከተሰበሰበ በኋላ ሁሉንም ያማከለ ጊዜውን ያማከለ ስርዓተ ትምህርት ይጸድቃል ተብሎ ግብአት ይገኝበታል ተብሎ ይታሰባል። የሳይንስና ከፍተኛ ትምህርት ተቋማት ሚኒስቴር ተወካይ አቶ መኮንን ታደሰ ስርዓተ ትምህርቱ ከመጽደቁ በፊት የጋራ አቋም ለመያዝና ኢንዱስትሪዎችን ጨምሮ ቀጣሪ ተቋማት ፍላጎታቸውን ለማካተት ዝግጁ መሆን ወሳኝ ነው ብለዋል። ምሩቃን ምን ያህል ብቃት አላቸው፣ ምን ችግር አለባቸው የሚለውን ለመፍታት የኢንዱስትሪ ባለቤቶች ወይም ደግሞ ቀጣሪ የምንላቸውንም እያሳተፍን ነው ማለት ነው፣ እየሰራን ያለ ነው። በመጨረሻም ይሄ ቫሊዴት ከተደረገ በኋላ አስተያየቶችን አጠቃለን የመጨረሻ ዶክመንት የስርዓተ ትምህርት ዶክመንት በእጃችን ይገባል። ያንን በኦፊሻሊ ለየዩኒቨርሲቲዎቹ ልከን ወደ ተግባር እንዲገባ እናደርጋለን። በትምህርት ዘርፍ ያሉ ችግሮችን በዘላቂነት ለመፍታት መንግስት አዲስ የትምህርት ፖሊሲ ወደ ስራ ማስገባቱን ተከትሎ ነባሩን ስርዓተ ትምህርት የመከለስና በአዲስ የመተካት ስራ ሲሰራ ቆይቷል። ተመልካቾቻችን ለዕለቱ የነበሩ የተመራረጡ ዜና በምልክት ቋንቋ እነዚህ ነበሩ። ከቀሪ የምልክት ቋንቋ ፕሮግራማችን ጋር አብራችሁን ቆዩ። ከዛሬ 22 ዓመት በፊት የጋዜጠኝነት ሙያ ማሰልጠኛ ተቋማት በብዛት አለመኖራቸው ለሴት የመገናኛ ብዙሃን ባለሙያዎች ተግዳሮት የነበረ ሲሆንና በሚኖሩ እድሎች ላይም ወንዶች አብዛኛውን ተሳትፎ በማድረጋቸው ቁጭት ያደረባቸው የወቅቱ የሙያው ተቆርቋሪዎች ለሴት የመገናኛ ብዙሃን ባለሙያዎች የስልጠናና የሙያ ብቃት ደረጃ ማሳደግን መሰረት በማድረግ ከተለያዩ አጋር ድርጅቶች ጋር የነበሩ ተግዳሮቶችን አልፈው የኢትዮጵያ መገናኛ ብዙሃን ባለሙያዎች ሴቶች ማህበርን በ1991 ዓ.ም አቋቋሙ። ለማህበሩ መቋቋም ምክንያት የሆነው አሁን እንኳን ማሰልጠኛ ተቋም አለ፣ ዩኒቨርሲቲ ውስጥ አለ። በፊት ማሰልጠኛ ተቋም ተጀምሮ ነበረ። በፊት ጋዜጠኝነትን የሚያሰለጥን ምንም ነገር አልነበረም። ያው በደርግ ዘመን ስኮላርሺፕ እየተሰጠ ሶሻሊስት ሀገሮች እየሄዱ ጋዜጠኞች እንዲሁ የወርም የሁለት ወርም የአንድ ዓመትም ስልጠና ይወስዱ ነበረ እና ይሄ በሚሆንበት ጊዜ ለሴቶቹ ብዙ እድሉ አልነበረም። ብዙ ጊዜ አለቆች ወንዶች ስለሆኑ የሚልኩት ወንዶችን ነው። እዚህ ሀገር ውስጥም አጫጭር የ3 ቀንም የ4 ቀንም ስልጠና ስትኖር የሚላኩት ወንዶች ናቸው። ሴቶቹ ይህን እድል ሊያገኙ አልቻሉም። ስለዚህ በዚህ ምክንያት ለምን ማህበር አቋቁመን ሴቶቹ ስልጠና የሚያገኙበትን እድል አናመቻችም በሚል ምክንያት ነው ማህበሩ የተቋቋመው እና በቃ ዋናው የማህበሩ ዓላማ ሴቶች ስልጠና የሙያ ስልጠና እንዲያገኙ
ሙያቸውን ማሻሻል የሚችሉበትን ሁኔታ ለመፍጠር ነበረ እና በጣም ብዙ ከፍተኛ ጥቅም ተገኝቶበታል። ዓለም አቀፍ የሴቶች አመት ስብሰባ ጉባኤ ነበረ እና የአፍሪካው ዳካር ተካሄዶ በፈረንጆቹ 1994 እንደገና በ1995 ደግሞ ቤጂንግ ዓለም አቀፉ ስብሰባ ተካሄደ። በዛን ጊዜ የመጣው ምንድነው መሰራት ያለበት ተብሎ ከተቀመጡት ነገሮች አንዱ የሴት ጋዜጠኞችን ሙያ ማዳበር፣ ሴት ጋዜጠኞች ምንድነው መስራት የሚችሉት፣ እንዴት ነው መስራት የሚችሉት፣ እንቅፋቶቻቸውን እንዴት ነው ማስወገድ የሚቻለው በሚለው ላይ አንዱ ነጥብ እሱ ነበረ እና እንም በተመለከተ ባደረግነው ስብሰባ ያው በዛን ጊዜ ከነበሩት ከአራቱ ሚዲያዎች የመንግስት ሚዲያ ነው የነበረው የዛን ጊዜ እና ከነዛ ከተውጣጡት ጋራ የጋራ ስብሰባ ስናካሄድ ይሄንን መክፈቻና መግቢያውንም እንደው ንግግር ያደረጉልን በዛን ጊዜ የሴቶች ጉዳይ በጠቅላይ ሚኒስትር ጽሕፈት ቤት የሴቶች ጉዳይ ቢሮ ነበረ እና ወይዘሮ ታደለች ኃይለ ሚካኤል ነበሩ እና መበርታት አለባችሁ የሚለውን ነገር እና በዚህ እንደውም ጋዜጠኞቹ ራሳቸው ይሄ ሀሳብ ከቀረበ በኋላ አንዱ ትልቁ ጥያቄ ሆኖ የቀረው ለምን ማህበር አናቋቁምም ነው። ማህበር ማቋቋም አለብን፣ በማህበራችን መታገል አለብን፣ ስልጠና ማግኘት አለብን፣ ተቸግረናል፣ ተበድነናል፣ ተጽዕኖ ደርሶብናል የሚለውን ነው። እና በዛ አይነት ሁኔታ ማህበራችንን ለመመስረት ቻለ። ማህበሩን ተመሰረተ በ1991 በእኛ አቆጣጠር። የተሻለ ጥረት እያደረገ ነው። አሁንም በአዲሱ ደንብ መሰረት እንቅስቃሴውን ገደብ የለውም። የተፈለገውን ሊሰራ የሚችለውን ለአባሎች ሊጠቅም ይችላል የሚለውን ነገር ሁሉ መስራት የሚችልበት ደረጃ ላይ ደርሰናል። እንግዲህ ማህበሩ ይሄ ነው። አሁንም ይሄ የሚደረገውን የልምድ ውይይቱ ማህበሩ ምን መስራት እንዳለበትም ሀሳብ ያገኛል። በጋራ ምን እንስራ የሚለውንም ነገር ሊያስጨብጥ ይችላል እና በዚህ አይነት ሁኔታ ነው ማህበሩ እንትን ያለው። እንግዲህ በንቃት ስብሰባውን እንድትሳተፉ እጠይቃለሁ። አመሰግናለሁ። ማህበሩ የተቋቋመበትን ዓላማ ከግብ ለማድረስ በሴት የመገናኛ ብዙሃን ባለሙያዎች ላይ ትኩረቱን አድርጎ እየሰራ ይገኛል። በቅርቡ የተሻሻለው የሲቪል ሶሳይቲ ኦርጋናይዜሽን አዋጅ ስራዎችን በስፋት እንድንሰራ አድርጎናል ሲሉ የኢትዮጵያ መገናኛ ብዙሃን ባለሙያዎች ሴቶች ማህበር ፕሮጀክት ኦፊሰሯ ወይዘሮ አዜብ ደመቀ ተናግረዋል። የኢትዮጵያ ሚዲያ ዊመን አሶሲዬሽን ከተቋቋመ ከ20 ዓመት በላይ ሆኖታል። 22 ዓመቱን አሁን ግንቦት ሲመጣ ያከብራል። ከዚህ ቀደም ብዙ ስራዎችን ሲሰራ የቆየ ድርጅት ነው። ከሴት ጋዜጠኞች ጋር፣ የሚዲያ ባለሙያዎች ጋር፣ ጋዜጠኞች ብቻ አይደለም፣ በፒአር ስራ ላይ ያሉ የካሜራ መኖች ሊሆኑ ይችላሉ። በአጠቃላይ ሚዲያ ላይ የሚሰሩ ሴት ጋዜጠኞችን አባላት አድርጎ የሚንቀሳቀስ ድርጅት ነው እና ከዚህ ቀደም ከሚሰራው ስራ ትንሽ ቻሌንጅ ገጥሞት በነበረው የሲኤስኦ ህግ ምክንያት ለተወሰነ ለ5 ዓመታት የነበረው ስራ ለማከናወን ትንሽ ተቸግሮ ቆይቶ ነበር። ሆኖም ያው ቢሮ ሳይዘጋ እስካሁን ለመቆየት በቅቷል። አምና በወጣው በአዲሱ የተሻሻለው የሲኤስኦ ህግ መሰረት ዳግም ምዝገባ አድርጎ አሁን ከሲቪል ራይትስ ዲፌንደርስ ጋር የሚሰራው ፕሮጀክት አለ። ይሄው ምንድነው ሴት ጋዜጠኞችን ኔትወርክ የማድረግና የአቅም ግንባታ ስራዎች ላይ ስልጠናዎችን በማዘጋጀት እንዲሁም ደግሞ ወርሃዊ የሆነ የውይይት መድረክን አዘጋጅቶ የግማሽ ቀን የውይይት መድረክ ከተለያዩ የሴት ጋዜጠኞች ጋር ያደርጋል ማለት ነው። በዚህም መሰረት ነው የዛሬው ፕሮግራም ሊዘጋጅ የበቃው። ይህ ውይይት
የዘገየ እንጂ አስፈላጊነቱ ግንባር ቀደም ነው። ምክንያቱም የሚስተዋሉ የቃላት ግድፈትና የሚሰሩ ፕሮግራሞች የአካል ጉዳተኞችን አቅም የሚያወጡ ሳይሆን የሚያንቋሽሹ በመሆኑ ነው ያለችን ጋዜጠኛ ማርታ ደጀኔ ናት። በጣም ጥቅም አለው። ምክንያቱም እስከዛሬም እንደውም በጣም ዘግይቷል። ብዙ ሊሰራበት ይገባ ነበር። ዛሬ እንደመነሻ እንደ ጅማሩ ነው እያወራንበት ያለ ነው። የአካል ጉዳተኝነትና የሚዲያ ተደራሽነትን እንደመነሻ ነው እያወራ ነው እንጂ ቀደም ሲል ሊሰራበት የሚገባ ነበር መሆን ያለበት። ምክንያቱም በፊት ላይ ይቀርቡ የነበሩ የሬዲዮ ፕሮግራሞችን አዳምጥ ነበር። ያው ሬዲዮ አድማጭ ነኝ፣ ፕሮግራም እከታተላለሁ። ቴሌቪዥንም ላይ ይቀርቡ የነበሩ በተለይ አካል ጉዳተኛውን አስመልክቶ የሚሰሩ ፕሮግራሞች ግብአቶቹ ደስ አይሉ ማለት ጋዜጠኛውም ከማህበረሰቡ የወጣ ነው። በተሰጠው ነገር ባደገበት ነገር በያዘው ነገር ነው የሚሰራው። ምን ይባላል ምን አይባል የሚባል ነገር አይታወቅም። አካል ጉዳቴን እንዴት አድርጎ እንደሚገልጽ የተሰጠው የሚያውቀው ስልጠና የለም እና ይሄ በጣም ይነካ ነበረ። በተለይ የሚጠቀሟቸው የነበሩ ግብአቶች ለምሳሌ አንድ አካል ጉዳተኛ ምናልባት በብርኩማ ከሆነ የሚሄደው እየተንፏቀቀ መሬት ለመሬት የሚሄደው ያንን ስቃዩን ለተመልካች ማሳየት በዛ ተመልካቹ የመሳቀቅ የመሸማቀቅ አይነት ነገርና ሞር አካል ጉዳተኛው ይችላል ሳይሆን ሲያሳዝን ብለን የምንደመድምበት አይነት ፕሮግራሞች ነበሩ በፊት የሚሰሩት። ኢቭን ማጀቢያዎቹ በራሳቸው በጣም ደስ የማይሉ ነበር። ስለዚህ ይሄ ነገር ቢኖር ኖሮ ልክ የዛሬው አይነት ነገር ቢኖር ኖሮ ቀደም ብሎ ቢሆን ኖሮ እንደዛ ብዙዎች አይነኩበትም በሚተላለፈው ፕሮግራም እና እኔ በዚህ አጋጣሚ አዘጋጆቹን በጣም ማመስገን እወዳለሁ። የኢትዮጵያ መገናኛ ብዙሃን ባለሙያ ሴቶች ማህበርና አጋሮቹን በጣም ማመስገን የምወደው ምክንያቱም ምን ይባላል ምን አይባልም እንደየጉዳቱ አይነት የቃላት አጠቃቀምንም አቀራረቡንም ጉዳቱ ላይ ሳይሆን ስኬቱ ላይ ጥረቱ ላይ ትኩረት ያደረጉ ፕሮግራሞች መሰራት እንዳለባቸው ስላሳየኝ አሪፍ ነው ብዬ አስባለሁ። በመላ የሀገሪቱ ክፍል ተደራሽ በመሆን በወቅታዊና አንገብጋቢ የሆኑ ርዕሰ ጉዳዮች ላይ እንወያያለን። ከዚህም አንዱ የአካል ጉዳተኞች ጉዳይ ነው። በአካል ጉዳተኞች የሚዲያ አዘጋገብና የሚታየው የሚዲያ ተካታችነት ሚዛናዊ ያለመሆኑ የዚህ ውይይት መነሻ ሲሆን ያለውን ችግር በጋራ ለመቅረፍ የውይይቱ ዓላማ ነው ብለዋል እንግዶቼ። ምንድነው እንደነገርኩ ይህ ውይይት በየወሩ የሚካሄድ ነው። በአዲስ አበባና በተለያዩ ክፍለ ሀገሮች እናካሄዳለን። ከዚህ ቀደም 2 ጊዜ በአዳማና በድሬዳዋ አድርገናል። ይሄኛው ደግሞ 4ኛው ነው። በአዲስ አበባ ስናዘጋጅ የተለያዩ ጉዳዮችን አንስተን እንወያያለን። ወቅታዊ የሆኑ ጉዳዮችን፣ አንገብጋቢ የሆኑ ኢሹዎችን። ከዚህም ውስጥ አሁን ምንድነው የአካል ጉዳተኛ ላይ ትኩረት ያደረግነው አካታች መሆን መቻል አለበት ሚዲያችን። የኢትዮጵያ ሴት መገናኛ ብዙሃን ባለሙያዎች ማህበር ደግሞ ለማይኖሪቲስ ወይም ለሴቶች ለማርጂናላይዝድ ለሆኑ ግሩፖች የተመሰረተ ድርጅት ነው እና ሴቶችና አካል ጉዳተኝነት እኩል ሊተያይ ሁሉ የሚችል ያክል ከሚዲያ ያላቸው ቁርኝት የላላ ነው። ሚዲያዎቻችን ትኩረት ሰጥተው አይዘግቧቸውም። ሲዘገቡም ደግሞ በአግባቡ አይደለም እየተነካ ያለው ጉዳዩና ያንን ክፍተት ስላየን እኛም ያገባናል። ግድ አካል ጉዳተኛ መሆን የለብንም ስለ አካል ጉዳተኝነት ለመናገርና በሚዲያዎችን ውስጥ ለማካተት። ስለዚህ ያንን ስለተገነዘብን ነው ይህንን መድረክ ያመቻቸ ነው። በመድረኩም ተሳታፊ የሆኑት ምንድነው በተለያዩ ሚዲያ ተቋማት በአካል ጉዳተኛ ላይ የሚሰሩ ጋዜጠኞች፣ የምልክት ቋንቋ የሚሰሩ ጋዜጠኛም ላይሆኑ ይችላሉ። የምልክት የማስተርጎም ስራ የሚሰሩትን የተለያዩ ደግሞ የአካል ጉዳተኝነት አሶሲዬሽኖችን እንዲሁም አካል ጉዳተኞችን ጋብዘን ነው በዚህ መድረክ ያገናኘ ነው። ጥሩ የሆነ ውይይት እየተካሄደ ነው። እንዲሁም በአካል ጉዳተኝነት እንዴት በሚዲያ ይዘገባል የሚል ጥናታዊ ጽሑፍም ቀርቧል እና ከዚህ በመነሳት አሁን የበለጠ የአካል ጉዳተኞችም የጎደለውን ያዘጋገብ ሂደት ይነግሩናል። ጋዜጠኞችም ደግሞ ትኩረት አድርገው የጎደለውን ክፍተት ለመሸፈን ትምህርት ይወስዱበታል ብለን እናስባለን። ለሚዲያዎች ግብዓት የሚሆኑ ድንቅ ችሎታ ያላቸውን አካል ጉዳተኞችን እየፈለግን ማውጣት የኛ የአካል ጉዳተኞች ጋዜጠኞች የቤት ስራ ነው። እኔም ባለኝ ተሞክሮ ይህን አይቻለሁ ብላለች ጋዜጠኛ ማርታ። ራሳቸው አካል ጉዳተኞቹ አሁን ለመስራት ያላቸው አሁን በፊት እኮ አይደለም ሴት አካል ጉዳተኛ ጋዜጠኛ ለመሆን ሀሳቡም አይኖርም ማለት ሴት ጋዜጠኞች እንኳን ምን ያህል ፈተና ይደርስባቸው እንደነበሩ ቅድም ተነስቷል። አካል ጉዳተኝነት ደግሞ ሲጨመርበት ሞር ፈተናው ከባድ ነው። አሁን በራሳቸው ትግል የሚያደርጉ ልጆች አሉ የሚወጡ በድምጻቸው፣ በጽሁፋቸው፣ በአቀራረባቸው የራሳቸውን ፕሮግራም የጀመሩ አሉ፣ ተቀጥረው የሚሰሩ አሉ። ያ ትንሽ መነቃቃት የፈጠረ ይመስለኛል። ግን ገና ነው።
ሚዲያውም እየሰራ ነው እና ጋዜጠኞች እንግዶችን እየጋበዘ ተሞክሮ የሚያካፍልባቸው መድረኮች አሉ። ግን በቂ ነው ማለት አይቻልም። ይበልጥ መሰራት አለበት ብዬ አስባለሁኝና ሄዶ ብናንኳኳ ብዙ ነገር ያላቸው እኔ በስራ ተሞክሮ በእውነት ነው የምነግርህ ብዙ የተማርኩባቸው እኔ አካል ጉዳተኛ ነኝ ብዙ የተማርኩባቸው ልጆች አሉ ብዙ ማለት ነው 35 ክምችት ያለው ልጅ አውቃለሁ የምነግርህ አልተማረም ይሄ ልጅ ደግሞ ትልቅ ህልም አለው ተምሮ ነገ ትልቅ ደራሲ የመሆን ህልም አለው ረጃጅም የመድረክ ቲያትሮችን ጽፏል ምናምን እና ምንድነው ባንኳኳን ቁጥር እናገኛቸዋለን እነዚህን ስጦታ ያላቸውን ችሎታ ያላቸውን አካል ጉዳተኞች እናገኛቸዋለን እኛ ጋር ችግሩ ምንድነው የኛ ስራ ምንድነው ልክ አንድ አካል ጉዳተኛ ተመርቆ ተሸልሞ ሜዳሊያ አድርጎ በሆነ ነገር ሰክሰስ አድርጎ ምናምን ያንን እየተቀባበሉ ለሚዲያው ተደራሽ ማድረግ ነው መፈለግ ይጠበቅብናል ብዬ አስባለሁኝና እንፈልግ ያው የተቋሙም ግዴታ መሆን አለበት የራሱ የጋዜጠኛው ኃላፊነት መሆን አለበት ብዬ አስባለሁ የአካል ጉዳተኞች ጉዳይ በሚዲያው ዘርፍ እንዲካተት የግድ አካል ጉዳተኞች ጋዜጠኞች ብቻ መስራት የለባቸውም ሁሉም ባለሙያ በሙያው አካል ጉዳተኞችን ጉዳይ ሊያካትት ይገባል ያዘጋገባችንና የሚዲያ ሽፋናችን ወደ መከላከሉ መዞር ይገባዋል ምንድነው ጋዜጠኛው በራሱ የራሱን ጥረት ሊያደርግ ይችላል አሁን ለምሳሌ በተመደበበት የስራ ዘርፍ ለምሳሌ በተሰጠው አንዱ አይደለ ስፖርት ጋዜጠኝነት ሌሎች ማህበራዊ ጉዳዮች ኢኮኖሚያዊ ጉዳዮች በዛ ውስጥ የማካተቱን ነገር ትኩረት ቢሰጠው ባይረሳ ባለሙያው በራሱ ማለት ነው ተነሳሽነቱ ቢኖር አሪፍ ነው ምክንያቱም የአካል ጉዳተኞች ጉዳይ በአካል ጉዳተኛ ጋዜጠኞች ብቻ ይሰራ የሚል ድምዳሜ መድረስ አለበት ብዬ እኔ አላስብም ምክንያቱም ጋዜጠኞች ቀደም በጥናታዊ ሐሳብ በመነሻ ሐሳቡ ላይ ተገልጿል በየትኛውም ቦታ በየትኛውም ጊዜ አካል ጉዳተኝነት ይከሰታል ስለዚህ ይህን መረጃ አስቀድሞ ለአድማጭ ተመልካቾቹ የማድረስ ነገር ጋዜጠኛው ላይ ተነሳሽነቱ መኖር አለበት ሊዘነጋ የማይገባው ጉዳይ ነው አሁን እኔ አንዳንድ ሚዲያዎችን አናግራለሁ በተለይ እኔ ያው ሰራም ስለነበረ እንደዚህ መስራት በፈልግ ከናንተ ጋር ምናምን ስንላቸው እኛ እኮ እንሰራለን ይሄ ደግሞ ለብቻው ተነጥሎ መውጣት የለበትም በቃ መሰራት አለበት በቃ በእኛ ይሸፈናል የሚሉ ነገሮች አሉ ግን ተሸፍኖ አታየውም የመርሳት ነገር አለ እና ብዙ ጊዜ ለስፖርቱ ትኩረት እንደምንሰጠው ለሌሎች ርዕሰ ጉዳዮች ለሌሎች ነገሮች ትኩረት እንደምንሰጠው የአካል ጉዳተኞች ጉዳይ በአመት አንዴ በወር አንዴ የምታነሳው ጉዳይ አይደለም ወይ ደግሞ እንዲህ በአጋጣሚ እግረ መንገድ የሚሰራ ነገር አይደለም ምክንያቱም አካል ጉዳት ከመከላከሉ ይጀምራል አካል ጉዳተኞች ከሆኑ በኋላ እኮ አይደለም ፕሮግራም የሚሰራው አካል ጉዳት ከመከላከሉ ለምሳሌ ሁሉም በጣም ብዙ አይነት አካል ጉዳት አለ በእርግዝና ወቅት እናትየዋ በሐኪሟ የሚሰጣትን ትዕዛዝ ወይም ደግሞ መከታተል ያለባትን የህክምና ክትትል ቸል ብላ አልፋ የሚወለዱ ልጆች አካል ጉዳተኞች ናቸው ስለዚህ ገና ከመጀመሪያው መጀመር ያለበት ስለዚህ ቅድመ መከላከሉ ላይ ከተከሰተ በኋላ ደግሞ እነዚህን አካል ጉዳተኞች የሀገሪቱ የልማት ኃይል ለመሆን እንዲችሉ ለማብቃት ደግሞ የሚሰሩ ስራዎች ላይ እንደው ጥረው በራሳቸው ተጣጥረው ወድቀው ተነስተው ስኬት ላይ ደረሱትን ደግሞ ለሌሎች ማስተማር እንዲቻል ደግሞ ተቋሙ በራሱ ኃላፊነት ወስዶ መስራት አለበት ብዬ አስባለሁ እኔ ይቅርታ አድርግልኝና እኛ ሀገር ላይ ያንድ ሰሞን ነው የሚሆነው ስለ አካል ጉዳተኛ ያንድ ሰሞን መስማት የተሳናቸው ቀን የነጭ በትር ቀን የአካል ጉዳተኞች ቀን የኦቲዝም ቀን በቃ ቀን ከሌለስ የሚከበሩ ቀን ከሌሉት ስለዚህ ይሄ ነገር የዕለት ተዕለት የጋዜጠኛው የዕለት ተዕለት የስራው አንድ አካል አድርጎ እንዲያስብ ነው እኔ ማስተዋወስ የምፈልገው በውይይቱ ማጠቃለያ ላይ በጋራ ለመስራት ተሳታፊዎች ፈቃደኝነታቸውን አሳይተዋል